بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله أما بعد أحبتي في الله حياكم الله وبياكم السلام عليكم ورحمة الله وبركاته أحبتي في الله يا الله سبحانه وتعالى فقاد هونو بالفو درساችን ልባችን ላይ ህይወት የሚዘራ ነገር ምን እንደሆነ ለማየት ሞክረን ያም እርሱ አላህ Subhanahu Wa Ta'ala አብስቶ ማውሳት እንደሆነ ለማየት እችለናል እርግጥ ነው አላህ Subhanahu Wa Ta'ala አብስቶ ማውሳት ልባችን ህይወት የሚሰጥ ከመሆኑም በተጨማሪ አላህ Subhanahu Wa Ta'ala ዘንዳ ትልቅ የሆነ ደረጃ ያጎናጽፈናል እንሆ ደግሞ ዛሬ አላህ በዛሬው ሐዲሳችን ደግሞ አላህ Subhanahu Wa Ta'ala ዘንዳ ከኛ ምን እንደሚፈልግ የሚያስተምር ከልብ ጋር ተያይዞ የመጣ ሌላ አንድ ሐዲስ ደግሞ እንመለከታለን በዚህ ሐዲስ ረሱል አለይሂ ሰላቱ ወሰለም ሰዎች ትኩረት ሰጥተው ሊንቀሳቀሱበትና ትግል ሊያደርጉበት የሚገባው ነገር ምን እንደሆነ ይጠቁሙናል نبي الرحمة صلوات ربي وسلامه عليه يقول عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إن الله لا ينظر إلى صوركم وأموالكم ولكن ينظر إلى قلوبكم وأعمالكم نعم أبي هريرة رضي الله عنه أرضاه سناقروا رسول عليه الصلاة والسلام انده بالوالالو من قالوا إن الله لا ينظر إلى صوركم الله سبحانه وتعالى ورقتاتشوكو أي ملكتم وأموالكم اندزيوم دقمو نبرتاتشونم أي ملكتم نقرقن الله سبحانه وتعالى ملكتم مناتشون نوم ولكن ينظر رسول ملكتال إلى قلوبكم ودلبوتشاتشونا وأعمالكم عندهم دقمو ودا سراوتشاتشو ودا متسراوتشو سراوتشنوم الله سبحانه وتعالى من ملكته نعم الله سبحانه وتعالى تلقنا واننيو أساسابيكم نقر من دنو لبنو الله سبحانه وتعالى زندا تلقنا واننيو أساسابي نقر من دنو سرانو نعم የሰው ልጆች ሁላችንም እንደምናቀው በየጊዜው ሁሌ ማት ይቻላል ከፊሉ ገጽታውን ለማሳመር ቤቱን በመልካም ጥሩ የሆኑ ቀለሞችን በመምረጥ የተለያዩ ነገሮችን በመምረጥ ገንዘብ በማፍሰስ ቤቱን ያድሳል ራሱን ያስውባል ያቆናጃል ምን ሁሉ ብዙ ነገር አለ ለምን የሰው ልጅ የሚያሳስበው መዛሂር ገጽታ ስለሆነ ነው አላህ Subhanahu Wa Ta'ala ግን ገጽታ መዛሂር ይሄ ምንድነው የላይ ሆይታ ፈጽሞ አያሳስበው ላላ አበደን በጭራሽ ትልቁና ዋነኛው ቁም ነገር አላህ Subhanahu Wa Ta'ala ዘንዳ ልብ ነው አላህ Subhanahu Wa Ta'ala ዘንዳ ትልቁና ዋነኛው ነገር ምንድነው ናም ስራ ነው የሚያስፈልገው ምላስ ባበዛ አይደለም ወይ ደግሞ ገጽታውን ባሳመር አይደለም ትልቁና ዋነኛው ቁም ነገር ሚስጥሩ የት ነው ያለው ልብና ስራ ላይ ነው ናም ልብ ብቻ አይደለም ለምን ልብ ራሱ እኮ የሰው ልጅ የሚሰራው ልቡ የቋጠረውን ኩሉ ኢናኢን ينضح بما فيه ይባላል እያንዳንዱ ዕቃ በውስጡ ያለውን ነገር ነው የሚረጨው ለምሳሌ አንተ አንድ የሆነ ባልዲ ያመጣህና እዛ ባልዲ ውስጥ የሆነ ስፖንጅ አስገባህበት ባልዲ ውስጥ ያለው ውሃ ነው ስፖንጁን አስገብተህ ብትጨምቀው የሚወጣልህ ምንድነው ውሃ ውስጥ ነው ያስገባው ወተት ይወጣል እንዴ አይወጣም የሚወጣው ምንድነው ውሃ ነው ወተት ያለበት ደግሞ ባልዲ ውስጥ አስገብተህ ያንን ስፖንጅ ብትወጣው የሚወጣው ውሃ አይደለም እንግዲያው ያ ወተት ነው ማለት ነው እንደዚሁ መርዝ ቢሆን መጥፎ ቆሻሻ ነገሮች ቢሆን ያ ስፖንጅ የሚያወጣልህ እዛ ውስጥ ያለውን ነገር ያዘውን ነገር ነው እንጂ አይደለም ልክ እንደዚሁ ደግሞ ልባችንም በውስጡ ያዘውን ነገር ነው የሚተፈው በውስጡ ያዘውን ነገር ልባችን መልካም ከሆነ ተውሂድን ከቋጠረ መልካም ስነ ምግባሮችን ከቋጠረ ያአላህ Subhanahu Wa Ta'ala ውዴታ ያቀፈ የሆነ እንደሆነ የሚያንጸባርቀው ነገር ሁሉ ያንን መልካም ነገር ይሆናል ማለት ነው በአንጻሩ ደግሞ ልባችን አላህ ይጠብቀንና ሽርክ ከሆነ የቋጠረው ኒፋቅ ከሆነ የቋጠረው መጥፎ የሆኑ ነገሮችን ኩፍርን ክህደትን ሌላች የረሱል አለይሂ ሰላቱ ወሰላምን ፈለግ ማንቋሸሽ ከሆነ ቢድዓን ከሆነ ያቀፈው የሚያወጣው በአጠቃላይ እነዛን ነገሮች ነው እንጂ እንግዲህ
ልብህን ያላጠጣው ነገር ፈጽሞ አይተፋልህምና ነው ዛሬ ብዙ ሰዎች አላህ እኮ የሚመለከተው ለልብ ነው አላህ Subhanahu Wa Ta'ala ስራን ነው የሚመለከተው እያሉ የተለያዩ ነገሮችን ይሰራሉ ሙያ በልብ ነው ይልሃል ያገሬ ሰውም እንደሚነው ለአበደን በጭራሽ ናም ልብ ወሳኙ ነው ልብ ዋናው ነው አንገብጋቢ ነው ልብ ይላሉ ሰዎች ሲናገሩ القلب ملك ይላሉ ቀደም ሲል ከነበሩ አንድ ሰለፍ القلب ملك والاعضاء جنوده ይላሉ ልብ ንጉስ ነው ይላሉ የሰውነት ክፍሎቻችን ደግሞ እነ እጅ እነ እግር እነ አይን የተለያዩ ነገሮች ደግሞ ምንድናቸው አሉ የርሱ ሰራዊቶች ናቸው ልብ ንጉስ ነው ሌሎቹ ሰራዊቶች ናቸው እንግዲህ ያ ንጉስ اذا صلح الملك ይህ ንጉስ የሚባለው ልብ መልካም የሆነ እንደሆነ ሌሎችም ጦር ሰራዊቶቹ በአጠቃላይ እነ እጅ እነ እግር እነ አይን እነ ጆሮ እነ ምላስ ሁሉ ሰላም ይሆናሉ ነው ነገር ግን ያ ንጉስ የተባለው ልብ የተበላሽ የሆነ እንደሆነሳ እነዛም ሙሉ የተበላሹ ይሆናሉ ማለት ነው الله سبحانه وتعالى ልባችንን ያስተካክልልን ለዚህም ነው الله سبحانه وتعالى በቁርአኑ ነገ يوم القيامة ገንዘብ ምትለው ልጅ ምትለው ቢባል ነገር በአጠቃላይ አይጠቅምህም ይላል يوم لا ينفع مال ولا بنون የዛን ቀን الله سبحانه وتعالى ገንዘብ አይጠቅምም እንደዚሁም ደግሞ ምን አይጠቅምም ልጆች አይጠቅሙም የሚጠቀመው ማን ነው الا من اتى الله بقلب سليم ነጃም የሚወጣው የሚፈልገውን የሚያገኘው ጀነትን የሚገባው ከእሳት ነፃ የሚወጣው ልቡን ንጹህ አድርጎ አላህን በመገዛት የረሱል አለይሂ ሰላቱ ወሰለም ፈለግ በመከተል ቀጥተኛው መንገድ ይዞ ካልመጣ በስተቀር ይመጣ ልብ እንጂ ሌላው በአጠቃላይ ከሳሪ ነው አላህ Subhanahu Wa Ta'ala የሚለው በገጽታማ ቢሆን ኖሮ በቁንጅና ቢሆን ኖሮ በሰውነት ባፈርጠም ቢሆን ኖሮ ምናልባትም አንዳንድ መናፍቃን ቀድመው ከሁሉም ሰዎች ጀነት በገቡ ነበር አላህ Subhanahu Wa Ta'ala እኮ ስለነዛ ስለ ሙናፊቆች ሲናገር ምን አለ በቁርአኑ وإذا رأيتهم تعجبك أجسامهم ስትመለከታቸው ተክለሰውነታቸው በጣም ያስገርምሃል ያስደምምሃል አለ አላህ Subhanahu Wa Ta'ala وإذا رأيتهم تعجبك أجسامهم وإن يقولوا تسمع لقولهم ደግሞ ቢናገሩ ንግግራቸውን ትሰማለህ ይባርካል ንግግራቸው وإن يقولوا تسمع لقولهم وإذا رأيتهم تعجبك أجسامهم وإن يقولوا تسمع لقولهم كأنهم خشب مسندة لك كغرغዳ ጋር እንደተደገፈ እንጨቶች ናቸው እነሱ يحسبون كل صيحة عليهم هم العدو ጩኸት ሁሉ እነሱ ላይ ይመስልባቸዋል ስታያቸው ይማርኩሃል ንግግራቸው አቋማቸው ምናቸው ይማርካል ነገር ግን ትልቁ ችግር ያለው የት ነው ልባቸው ላይ ነው ከሙእሚኖቹ ጋር ሲሆኑ ከናንተ ጋር አምናን ይላሉ ዞር ሲሉ ደግሞ መርዛቸውን ይረጫሉ نعم ስለዚህ ትልቁና ዋነኛው ቁም ነገር ገጽታው አይደለማ እንግዲህ ያውስ ምንድነው ልብ ነው ሱብሃንአላህ والله እስኪ ተመልከቱ احبتي في الله بارك الله فيكم ስንት አይነት ሰው አለ በጣም ጥሩ ልብስ ለብሶ ከረባቱን ምን አድርጎ በቃ خلاص የሚንጠባረር ስታየው ያምራል ነገር ግን ሰው ይወደዋል ፈጽሞ ሲወደው አታየው ኩራት አለበታ ሰዎችን ይንቃላ በቃ ለሱ ማለት ዱንያ ማለት ይሄ ነው በቃ خلاص ይሄ የለበሰው ሰንሰለት የለበሰው ጫማ የለበሰው ልብስ ገጽታው ምናምኑ ልክ እንደዛው ደግሞ ሴትየዋ በቃ خلاص ያላደረገችው ነገር የለም ተንቀሳቃሽ ኮስሞቲክስ በላት ሁሉ ነገር እሷ ጋር ታገኘዋለ ነገር ግን የሰው ፍቅር ግን አላህ Subhanahu Wa Ta'ala አይሰጣትም አልሰጣትም ባል እንኳን አታገኝም ሌላው ቀርቶ እንኳን ቢቀርባት ምላሷ መከራ ነው ስድዋ መከራ ነው 3-4 ጊዜ ተፈታ ታገኛታለህ ልክ እንደሷ ገጽታዋን ብቻ የሚያዩ ሰዎች ያገባታል ልቧን የሷን ባህሪ የሷን ስራ ግን ያላጠኑ የሆኑ ሰዎች ማለት ነው በአንጻሩ ደግሞ ምናልባት እንደሷ ያልተንቦጣረረች እንደሷ አላህ Subhanahu Wa Ta'ala መልክ ያልደፋባት ምናልባትም መልካም አይደለችም ብለን የምታስበው ሴትየው ቀልቧ ንጹህ ስለሆነ ረጋ ያለች መልካም ተናጋሪ ጥሩ የሆነ ለዘብታ ያላት ሴት ታያለህ ምናልባትም ብዙ ወንዶች እሷን ለማግባት ሲሻሙ ታገኛለህ ወይ ደግሞ አንድ ባላግብቷት ከሷ ጋር ሰላም የሆነ ኑሮ ሲኖር ታገኘዋለህ አይዋ ሚዛኑ ምንድነው ልብ ነው ሚዛኑ ምንድነው መልካም ስነ ምግባር ነው
ሚዛኑ ምንድነው መልካም ስራ ነው እንጂ በገጽታዋማ ቢሆን ኖሮ ባለባበስ ቢሆን ኖሮማ መጀመሪያ በወደቀች ነበር አይደለም والله አይደለም احبتي في الله عجيب እኮ ነው እስኪ ተመልከቱ ሰውየው በዱንያ ላይ ታሞ ሞተ በሽታ የተለያዩ በሽታዎች አሉ አላህ ሁላችንም ከበሽታ ይጠብቀን የታመሙ ሰዎችንም አላህ አፊያ ያደርጋቸው ባረከላሁ ፊኩም ብዙ በሽታዎች አሉ ለምሳሌ አንድ ሰው በዛ በሽታ ሞተ خلاص የሱ ህይወት እዚህ ጋር አቆመ ነገር ግን የአኺራ ህይወቱ ይጀምራል ማንኛውም አይነት በሽታ ነበር ያጋጠመው ዓዲ በሽታ ሰዎች ሁሉ ሊታሙበት የሚችል በሽታ ሌላኛው ደግሞ ልቡ ሞቶ ልቡ ደርቆ ልቡ ጠልሽቶ ልቡ በምን ተሞልቶ በኩፍር ልቡ በመቀኝነት ልቡ በኒፋቅ ተሞልቶ ደግሞ ሞተ በቃ ልቡ የሞተው ስንል ስራ ያቆመ ማለት አይደለም ደሙን ይረጫል ነገር ግን መልካም ነገር የጠቆረ ልብ አለ አይደለም የተበላሸ ልብ ማለት እኮ ነው መልካሙን መጥፎ አድርጎ የሚያይ መጥፎውን መልካም አድርጎ የሚያይ በቃ መልካም ነገሮችን ሁሉ የሚጠላ ልብ በቃ ልቡ ታሞ ይሄ ሰውዬ በዚህ ሁኔታ ላይ ሳለ ሳይቶበት ወደ አላህ ሳይመለስ ሞተ ይሄ ሰውዬ ትልቁ ህይወቱ ከሞት በኋላ ነው የሚጀምረው ትክክለኛ ሞቱ የሚጀምረው ከሞተ በኋላ ነው የጀሃነም ስቃይ ነው የሱ ትልቁና አጣፈንታ የመጀመሪያው ሰው ምናልባት መኪና ገጭቶት ሊሞት ይችላል ምናልባት በተለያዩ እንግዲህ በሽታዎች ሊሆን ይችላል ብርድ ሊሆን ይችላል ጨጓራ በለው ሌሎች በሽታዎች አጋጥሞት ሊሆን ይችላል በድንገት ሞቶ ሊሆን ይችላል ይሄኛው ግን ልቡ ሞቶ ነው በቃ የሞተው انظر ልቡ ሞቷል ልቡ ሞቶ የሞተው ሰውዬ በመጥፎ ነገር የታጨቀው የሆነ ሰውዬ ከሞት በኋላ የሚኖረው ህይወት ምን አይነት እንደሚሆን እስኪ አስቡት ባረከላሁ ፊኩም نعم الله سبحانه وتعالى ልባቸውን ካጠራላቸውና ንጹህ ካደረገላቸው ባሮች አላህ ያድርገን በህይወት እያሉ ልባቸው ከሞተባቸው ሰዎች አላህ ይጠብቀን نعم ሰውነት ላይ የሚመጣ በሽታ ይፈወሳል ሐኪም ቤት ሄደ የተለያዩ መድኃኒቶችን ወስደ ሊፈወስ ይችላል ነገር ግን የልብ በሽታ ልብህ ደርቆ ቁርአን ብታቀራው ሐዲስ ብታጠግበው ፈጽሞ የማይጠግብና የማይፈወስ የሆነ ልብ نعم ገና ህይወቱ ስትሞት ይጀምራል ስቃይ ነው ጨለማ ነው ጥበት ነው መከራ ነው ያ ሱብሃንአላህ الله يطبقن والله نعم احبتي في الله ልንጨነቅ የሚገባው ለልባችን ነው والله ልቤ ምን ያህል ንጹህ ነው ልቤ ምን ያህል አላህ Subhanahu Wa Ta'ala በብቸኝነት ያመልከዋል ስራ እየሰራሁት ያለው ስለማን ነው ስራዬን የማሰምረው ለማን ነው ለምንስ ነው እውነት ልቤ አላህ Subhanahu Wa Ta'ala ፈርቶ የርሱ የአላህ Subhanahu Wa Ta'ala ሽልማት ከጅሎ የርሱ የአላህ Subhanahu Wa Ta'ala ውዴታ ፈልጎ ነው እንዴ መልካም ስራዎችን እየሰራ ያለው ወይንስ የሰዎችን ውዳሴ የሰዎችን ሙገሳ ፈልጎ እውነት ቁርአን ሳዳምጥ እውነት የረሱል አለይሂ ሰላቱ ወሰለም ነብያዊ ሐዲሶችን ሳዳምጥ በልቤ ላይ የሚሰማኝ ተጽኖ የሚያድር ተጽኖ አለ እንዴ እነዚህ ነገሮች ከግምት ሊገቡ ይገባቸዋል احبتي في الله نعم ان الله لا ينظر الى صوركم الله سبحانه وتعالى ወደ ገጽታችሁ እኮ አይመለከትም واموالكم ደግሞ ገንዘብ አለኝ ብትል الله سبحانه وتعالى ከገንዘብህ እኮ ደንታ የለውም እርሱ ሳረለ እንደ ይሰጠህ
እርሱ እኮ ነው የሰጠህ አላህ Subhanahu Wa Ta'ala ነው ያ ያስከው ገንዘብ እኮ ልብህ ጥሩ የሆነ እንደሆነ ጥሩ ታውለዋለህ ስለዚህ አላህ Subhanahu Wa Ta'ala ያንተ ልብ ሁኔታ ነው የሚያሳስበው ወደዛ ነው የሚመለከተው ጌታ አላህ Subhanahu Wa Ta'ala የርሱ ማረፊያው መመልከቻው ልብህ ነው የሰዎች ግን ማረፊያ ምናልባት ገንዘብህ ምናልባት ገጽታህ ሊሆን ይችላል አንተ የቱን ነው የምትመርጠው የጌታ የአላህ Subhanahu Wa Ta'ala ወይስ የሰዎችን የመረጡ የሆኑ ሰዎች ገጽታቸውን አንሸባ በጣም አሳምረው አላህ አድርጉ ያላቸውን ትተው አላህ እኮ ለሴት ልጅ የሚያምርብሽ ይሄ ነው ብሎ አስቀምጦላታል ለወንድም እንደዛው ሴት በወንድ እንዳትመሰል ወንድ በደግሞ በሴት እንዳይመሰል ደግሞ አላህ ደንግጓል አይደለም እንዴታ እኔማ ላደርገው ይገባል እኔማ ለሞክረው ይገባል እስኪ ሰዎች ስለኔ ምን ይላሉ ብለህ ወይም ብለሽ የምትንቦጣረሪ አሊያም ደግሞ የምትኩራሪ የሆነ እንደሆነ ትልቅ ፈተና ነው ያለሽው ማለት ነው ትልቅ ፈተና ነው ያለው ማለት ነው اخي في الله اذا ወደ አላህ እንመለስ አላህ Subhanahu Wa Ta'ala የልባችን ነገር በጣም ያሳስበዋል መልካም ስራዎችን እንስራ ደግሞ አደራ እንዳንሸወድ ዋናው ልብ ነው ገጽታ አይደለም እያለን ደግሞ ሂጃብን መተው ተበቅብቅ ያለ ልብስን መልበስ አሊያም ደግሞ ሌሎች ደግሞ ሰዎች ረሱል አለይሂ ሰላቱ ወሰላምን ሱና መተው ብዙ ሱናዎች አሉ የሚታዩ የሚንጸባረቁ እነዛን ሱናዎች መተው ተገቢ አይደለም ይሄ ስንፈት ነው ይሄ ስተት ነው ይሄ ግንዛቤ ትክክል አለመሆን ነው ግንዛቤያችንን እናስተካክል ለምን ከተባለ የሰው ልጅ የሚሰራው በልቡ የቋጠረውን ነገር ነውና ልብ ውስጥ ያለውን ነው የሰውነት ክፍሎች በአጠቃላይ የሚያንጸባርቁት ተግባራዊ የሚያደርጉት የሚንቀሳቀሱት ልብህማ መልካም ቢሆን ኖሮ ልብህማ ጥሩ ቢሆን ኖሮ ምላስህ ሙያ በልብ ነው የሚለውን ሁሉ ባልተናገረ ነበር እንዲሁም ደግሞ የሰውነት ክፍሎች በአጠቃላይ አላህና ረሱል አለይሂ ሰላቱ ወሰላም ስሩ ያሉትን በሰራና ተከልከሉ ያሉትን በተከለከለ ነበር ነገር ግን ፉከራውን አቆምና ወደ አላህና ወደ ረሱል አለይሂ ሰላቱ ወሰላም ትእዛዝ ወደነሱ ሙከራ ወይም ወደነሱ ምክር ሁላችንም እንመለስ ይሄንን ምክር ከናንተ በስተፊት ራሴን እመክርበታለሁ هذا والله اعلم ይህ 23ኛው ሐዲታችን ነበር የአላህ Subhanahu Wa Ta'ala ፍቃድ ከሆነ ረመዳን እስከሚገባ ድረስ 50ኛው ሐዲስ ላይ እስከ 50ኛው ሐዲስ እንቀጥላለን ከ50ኛው ሐዲስ በኋላ ኢንሻአላህ ደርሳችን የሚቀጥለው ሐዲሳችንን ወይም ደግሞ ኪታባችንን ካጋመስን በኋላ ከረመዳን በኋላ ይሆናል ከሰባት ሐዲሶች ኢንሻአላህ ከረመዳን በስተፊት ይቀርናል ማለት ነው አላህ Subhanahu Wa Ta'ala ልቦቻቸውን መልካም ካደረገላቸውና ከልብ በሽታዎች አላህ ካረቃቸው ባሮቹ አላህ ያድርገን አላህ Subhanahu Wa Ta'ala መልካም ከሚሰሩ ባሮቹ አላህ ያድርገን አላህ Subhanahu Wa Ta'ala ልቦቻቸው ላይ እርካታ ከጣደላቸው ወይም ደግሞ ካስገባላቸው ባሮች አላህ ያድርገን የልብ እርካታ ትልቅ የሆነ ነገር ነው ዱንያንም አኺራንም የሚያሳምር ነገር ነውና አላህ Subhanahu Wa Ta'ala የረመዳንን ወር ጾመው ሲያበቁ ከሚቀበላቸው ከእሳትም ነፃ ወጣችኋል ካላቸው ባሮች አላህ ያድርገን هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه وسلم والسلام عليكم ورحمة الله وبركاته